እሺ ጓደኞቼ እንደምትመለከቱት አያችሁ ሳይን ስላደረግን ብቻ $5 ሰጥቶናል። $5 ማለት ደግሞ በዚህ በኢትዮጵያ ስንመታው $1 ራሱ ወደ 170 ምናምን ምንዛሬ ገብቷል። ስለዚህ እንደዚህ ሙዚቆችን ምናምን እና ሰርቪዎችን በመስራት ጽድት ያለ ገንዘብ የምንሰራበት ዌብሳይት ነው። ስለዚህ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እስከዛ ጽድት ያሉ እንደዚህ ዌብ ነክ የሆኑ ነገሮች እንዲደርሳችሁ ከፈለጋችሁ ይህንን ዩቲዩብ ቻናል ሰብስክራይብ በማድረግ እንዲሁም ደግሞ ላይክ በማድረግ ቤተሰብ ይሁኑ። ስለዚህ አሁን ወደ ቪዲዮአችን Okay, let's go. እሺ ጓደኞቼ አሁን እንደዚህ ወደ ስልካችን እንገባና ቀጥታ ወደ ክሮማችን እንገባለን። ወደ ክሮማችን ከገባን በኋላ የሰርች ባሩ ላይ እንሄድና ራስተን ብለን እንጽፋለን ማለት ነው። ራስተን ብለን ሰርች እናደርጋለን። ሰርች ስናደርግ እንደዚህ መጀመሪያ ላይ የሚመጣልን ከፈለግን የራሳችንን ሰርች እናደርጋለን። ሰርች ስናደርግ እንደዚህ እንደምትመለከቱት መጀመሪያ ላይ ራስተን የሚለው የመጀመሪያ ላይ የመጣልን ነው ዌብሳይት። እሱን አንድ ጊዜ ክሊክ እናደርጋለን። ከዚያ በኋላ ወደ ዌብሳይቱ ስንገባ እንደዚህ አይነት ኢንተርፌስ ያመጣልናል። እንደዚህ አይነት ኢንተርፌስ ያመጣልን ያው ብዙ የሚባሉ ነገሮች አሉ። ምንም እዚህ ጋር ምንም ነገር የለም። ያው ቀጥታ ጌት ስታርትድ ብለን ነው ወደ ዌብሳይታችን የምንገባው። ስለዚህ ጌት ስታርትድ ብለን እንገባለን። ስንገባ እዚህ ጋር የሚጠይቀን የራሳችንን ኢንፎርሜሽን ነው ያው መሙላት ያለብንን። መጀመሪያ ላይ ከፈለግን የራሳችንን ስም ከፈለግን እስከ አባታችን ድረስ፣ እዚያ ሁለተኛ ላይ ደግሞ ኢሜይላችንን ነው የምናስገባው። ከዚያ በኋላ ፓስወርዳችንን ነው የምናስገባው። ፓስወርድ ካስገባን በኋላ እዛች ጋር የምትመለከቱትን ነጥብ እንትኗን ራይት እናደርጋትና ስታርት እንለዋለን ማለት ነው። ስታርት ስንለው እንደዚህ አይነት አያችሁ ኢንተርፌስ ያመጣልናል። ስለተመዘገበን ብቻ እንደምትመለከቱት $5 ሰጥቶናል። እንደምትመለከቱት ማለት ነው እዚህ ጋር ላይ እንደምታዩት $5 ሰጥቶናል። የምንሰራቸው ስራዎች ምንም ያን ከባድ አይደሉም። አንደኛ እዚህ እንደምትመለከቱት መጀመሪያ ላይ ያሉትን ሰርቪዎችን በመስራት ነው። እነዚህ ሰርቪዎችን በመስራት ከዚያ በኋላ ሙዚክ በማዳመጥ በቃ እንደዚህ ነው። ያ አንድ ይሄኛው ሙዚክ ስናዳመጥ ከአጠገቡ ይሄን ካዳመጥ ይሄን ያህል $1 ታገኛለህ ብሎ አለ። ከሙዚቆች እያንዳንዳቸው አንዳንዶቹ ጭራሽ እስከ 2.35 እስከ 2.76 ምናምን $1 የሚሰጡ ሙዚቆች አሉ። ባዳመጥን ቁጥር የምናገኝባቸው አሉ። በቃ በጣም ገራሚ ዌብሳይት ነው። ምንም ከኛ ኢንካም ምናምን አይጠይቅም። ግን በቃ እንደዚህ ሙዚክ እያዳመጠ ሰርቬይ እንደዚህ አይነት ሰርቬዮችን እየሰራን ጽድት ያለ ኢንካም ማግኘት እንችላለን ማለት ነው። ስለዚህ ጓደኞቼ ከምንም እዚህ ጋር የምንለው ምናምን ነገር የለም። በጣም አሪፍ ዌብሳይት ነው። ስለዚህ እንደዚህ እንደተመለከታችሁ በቃ እነዚህን ሙዚቃዎች ወደ ላይ ምናምን ታደርጓያችሁ። ኤፍኤም ራዲዮ ራሱ አለ። ራዲዮ በመስማት ኢንካም መስራት እንችላለን። የራሳችንን $1 ገቢያችን ከፍ ማድረግ እንችላለን ማለት ነው። ይህ የራሳችን የፈለጋችሁትን መርጣችሁ ከፈለጋችሁ ሰርቬይ መስራት፣ ከፈለጋችሁ ሙዚክ ማዳመጥ፣ ከፈለጋችሁ ኤፍኤም መስማት ምናምን እንደዚህ የፈለጋችሁትን እያደረጋችሁ $1ችሁን እዛ ጋር የምትመለከቱት መጨመር ትችላላችሁ ማለት ነው። እኔ ለዛሬ ደግሞ የማሳያችሁ ምናምን መጀመሪያ ላይ ያለውን ሰርቬይ እሱን ሰርቼ ያሳያችኋለሁ። የመጀመሪያውን ሰርቬይ ክሊክ እናደርግና እንገባለን ማለት ነው። ወደዚህ ከገባን በኋላ ክሊክ አድርገን በኋላ እንደዚህ አይነት ኢንተርፌስ ላይ ወስደናል። ስለዚህ ደስ ያለንን ነው መርጠን የምንሰራው ማለት ነው። ታያችሁ ከፈለጋችሁ እዚህ ጋር አሁን 4 አማራጮች አሉ። 4 አማራጮች መካከል እናንተ ደስ ያላችሁን ክሊክ አድርጋችሁ ትላላችሁ ማለት ነው። ክሊክ ሳታደርጉ እንትን ማድረጋችሁ ነው። ከፈለጋችሁ አንደኛው፣ ከፈለጋችሁ አራተኛው፣ ሶስተኛው። እኔ ለዛሬ በቃ ሁለተኛውን ልንካና በሁለተኛው ላሳያችሁ። ሁለተኛውን ነካሁት። እዚያ እንደዚህ አይነት ያመጣልኛል። ኤክስ ብለን እንወጣለን ማለት ነው። ኤክስ ብለን ስንወጣ
ቀጥታ ወደ መጀመሪያ ፔጃችን ይወስደናል። አያችሁ ወደ ፔጃችን ስንገባ 6.60 ማለት 6.94 አምጥቶልናል። አያችሁ ይሄ ማለት 1.94 ጨምሮልናል ማለት ነው። ይሄ አንዱን ሰርቬይ ብቻ ስለሰራን ማለት ነው። አንዱን ሰርቬይ ብቻ ስለሰራን ሁለተኛውን ሰርቬይ ክሊክ ስናደርግ እንደዚህ እንትን ይለንና ይከፍትልናል ማለት ነው። ስለዚህ እናንተ እንደዚህ ሰርቬዮችን በመስራት እንደዚህ ሙዚክ በማዳመጥ ደስ ያላችሁን ማለት ነው እነዛ ያደረጋችሁ የራሳችሁን እንትን ማድረግ ትችላላችሁ። ሁለተኛውን ሰርቬይ ደግሞ ስንገባ ሁለተኛው ሰርቬይ እንደዚህ አይነት ኢንተርፌስ አለው። እናንተ ደስ ካላችሁ አንዱን መርጣችሁ እዛው ላይ የሚጠይቃችሁ ነገር አለ። ስም ይጠይቃል። አንዱን ሰርቬይ ዝም ብላችሁ እዚህ ጋር ከምትመለከቱ አያችሁ እንደዚህ አይነት ያመጣልናል። የመጀመሪያ ላይ የራሳችንን ስም ነው የምንሞላው። ከዚያ በኋላ ኢሜል ምናምን፣ ከዚያ በኋላ እድሜ ምናምን ይሄን ያለ ከባድ ነገር አይደለም። እድሜ ምናምን ኢሜላችን ምናምን ነው የሚጠይቀን። እንደምትመለከቱ የት አካባቢ ነው የምትኖረው፣ አድራሻ አድሬስ ምናምን እንደዛ አይነት ነገር ነው። ስለዚህ ቀጥታ ላይ የምትመለከቷትን ሶስት ሰረዟን እንነካና የራሳችን ዳሽቦርድ ላይ እንሄድና ከፈለግን አለ የማይ አካውንት የሚለው ላይ እንልግባና ላሳያችሁ። የማይ አካውንት ማለት የራሴ ኢንፎርሜሽን ያለበት የራሴን እንትን ማግኘት ሊንኮችን ማግኘት የምችልበት ቦታ ነው። ከዚያ በኋላ ታችም እንደምትመለከቱት አንድ ጊዜ እሱን ክሊክ አድርግና የመጨረሻው ማለት ነው። ከዚያ በኋላ የፓይ እንትን ማድረግ የምንችልበትን ማለት ነው ዊዝድሮ ማድረግ የምንችልበት መንገዶች ብዙ የተለያዩ መንገዶች አሉ። እንደምትመለከቱት ፔፓል አለ፣ ባርተር አለ እንደምትመለከቱት። ከዚያ በኋላ በማስተር ካርድ ከፈለጋችሁ ማስተር ካርድ አለ፣ ፓየር አለ ከፈለጋችሁ በፓየር ከፈለጋችሁ በፔፓል እንደፈለጋችሁ ታርጋችሁ ነው ይሄንን ዊዝድሮ ማድረግ የምትችሉት ማለት ነው። ጓደኞቼ በጣም ቀላል ነገር ነው። ምንም ያን ከባድ አይደለም። በጣም አሪፍ ዌብሳይት ነው። እንደምትመለከቱት ቦነስ አለ። ቦነሶችን እንትን በማለት አሁን አንዱ ቦነስ ጋር ገብቼ አሳይቻችኋለሁ። እንደዚህ ቦነሶች ጋር በመግባት ቦነስ በመስራት እንትን በማድረግ በቃ የተለያዩ ኢንካም የምንሰራበት እንትን አማራጮች አሉና እናንተ ደስ ባላችሁ ገብታችሁ መስራት ትችላላችሁ። ስለዚህ ጓደኞቼ እንደዚህ አያችሁ ቦነስ የሚሉን እነሱን እየነካችሁ የተለያየ መስራት ትችላላችሁ። ስላዳመጣችሁ እናመሰግናለን። ሀሳብ አስተያየታችሁ ካለ ኮሜንት መስጫ ላይ ኮሜንት ያድርጉልን።